ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ኢኩዌቬ አሴሌ ራንጌት ይኸው ልክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ናቲ እለፍ በዚህ ችግር የለው እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው። ናቲ ችግር የለውም። yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡን ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናረግለትና በመላጭ ምናምን ሰፋ አረግለታለሁ። ቴፐሯን ፏ አረግለታለሁ። ከኋላም እንደዛው የታባቱ በቃ ባይዘው አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል። እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። which is በቃ ላይ ኢኬፎ አይደለም ኢኬፎ አይደለም። እሺ ከዛ ሌላ የምናደርገው ነገር ደግሞ ምንድነው? ብሬስ እናሳስርለታለን ጥርሱ ይበልጥ ላሚን ያማል እንዲመስል ማለት ነው። ዝግጁ ነህ? አሁን ጋይስ ከላሚን ያማል ጋር ላስተዋውቃችሁ ነው። ትክክለኛ ስሙ ማን እንደሆነ ይነግራችኋል። ስም ማን ነው ወንድሜ? ትክክለኛ ስሙ ሊኪሳ፣ በአማርኛ ደግሞ እድለኛው እንደማለት ነው። እድለኛው የታባቱ ይሄው እንግዲህ ላሚን ያማል መስላል። yes አሁን እያንዳንዱ የምንለቃቸው ቪዲዮዎች በጣም ተጠንቅቀን መሆን አለበት። which is እሱ የሚለቃቸው ቪዲዮዎች በጣም ላግዠሪ ቦታ መሆን አለበት። የሚለብሰው ጫማ ብትሉ አለባበሱ፣ አጨፋፈሩ፣ ጥርሱ፣ ኤቭሪቲንግ፣ ፀጉሩ፣ ሁሉም ነገር መስተካከል አለበት። ለምን መሰላችሁ ጋይስ? ላሚን ያማል የሚመስሉ ሰዎች በጣም ነው ቫይራል የሚወጡት። እኔ እስካየው ድረስ ማለት ነው። አፍሪካዊ ደግሞ ጠቆር ያለ የሆነ እንትን ነው እንደው የሆነ አይመስልም። ፀጉሩ ነው የሚመስለው ስለሚሰራና ቫይራል ስለሆነ ነው። እሱ ደግሞ በጣም ቫይራል ይወጣ። በጣም እኩል ናቸው። ትንሽ ከሳ ትላለህ አንተ ከሱ። ያ ምን ትመክረዋለህ ናቲ? እኔ ጋር እየመጣ የሚመስል አሁን የበቀት ማርያም is exactly the same። አሁን እንትን አፈራረዝ ነው ልዩነቱ እና ቅንድቡ ነው ስፔሻል አሁን ልዩነቱ። የላሚን ቅንድቡ ማለት ነው ጋይስ ወፈር ያለ ነው ወይ? የድሮ ስታይሉ ደግሞ አለ የላሚን ያማል። ይሄ በጣም ቢጫ የሆነው ፀጉር ታስታውሱታላችሁ ወይ? እሱ ብንሰራ ይሻላል ወይስ አሁን ያለው የላሚን ያማል ስታይል እያለ ነው? አይ ቲንክ አሁን ያለው ይሻላል። አሁን ያለው እንስራውና ቀጣይ ደግሞ እናያለን። ተባቱ ላሚን ያማል እንግዲህ ይህ ይመስላል። የታባቱ ጋይስ ፀጉሩ እንዴት አያችሁት? አሁን እንደምታዩት ኦልሞስት ላሚን ያማል አዲሱ ስታይል መስሏል። ኧረ በደንብ ነው የሚመስለው። በጣም ሞይስቸራይዘር አለ የፊት ግን እስኪ እናድርግለት። አሁን ትንሽ ጨመር እናድርግለት። አንተ ታረግልህ አላረክልት እንዴ? እራስህ እንትን አድርግ ስጠው። እጁ ላይ ስጠውና ይኸው ከዛ እንትን አድርገው ትንሽ ከዛ ፊት ላይ በጣም አሜዚንግ። ከዛ ዘይት ልንክስ ላይ ጎበዝ። በቃ ላሚን ያማል ይላል። አሁን ጋይስ የመጀመሪያ ቪዲዮ ልንሰራለት ነው which is ወደ ሀያት ሪጀንሲ ልንሄድ ነው። በጣም የሚያምር ሴክሲ የሆነ ቦታ ነው። እሳት ያለበት እና ቡክ አድርጌ አስይዣለሁ ቦታ። ጥቁር ቲሸርት እንገዛለታለን። ከዛ ደግሞ ከቻልን ጥቁር ሱሪ፣ የሚገርም ጫማ፣ ኬፕ ደግሞ እንገዛለታለን። እዚህ ጋር ትንሽ ቁጭ ምትል። ከዛ የአንገት ደግሞ እንገዛለታለን። የአንገት ኔክለስ። ላሚን ያማል ተወለደ። ኢትዮጵያዊው ላሚን ያማል ኢትዮጵያን ወክሎ ኢንተርናሽናል yes የታባቱ ጋይስ አሁን ደግሞ ኤግዛክትሊ ላሚን ያማል እንዲመስል ማለት ነው ወደ ልብስ ቤት መተላል። ቶሚ ፋሽን እንደምትመለከቱት ፓንት እዚህ ጋር አጠር ያለ እንደዚህ ያለ፣ ከዛ ደግሞ ቲሸርት። አይ ቲንክ አብዛኛው ጊዜ ላሚን ያማል እንደዚህ ነው የሚለብሰው። ከዛ በኋላ ኔክለስ ነው የሚያስፈልገን፣ ኮፍያ ታስፈልገናለች። ፋቴ ኔክለስ ካምጪልኝ በእናትሽ። ይሄ ላሚን የሚለብሰው እንደዚህ አይነት 2-3 ኔክለስ፣ ከዛ ደግሞ ኮፍያ ቀጥ ያለው። አሁን ይሄን ለብሳለን
ውጤቱም ደግሞ ታዩታላችሁ ማለት ነው። እኔም በጣም የወደድኳት ልብስ አለች፣ እሷን ለብሳታለሁ። እቺ ወድጃታለሁ። እኔ ሙሉ አውትፊት ነው የሚመቸኝ በጣም ታውቃላችሁ። ጊዜ የለንም። ዝግጁ? ቀይረሻት ነው በቃ ወደዚህ ትገባና ቀይራት ትመጣለህ። አሁን ደግሞ የቀረን ምን እንደሆነ ታውቃላችሁ? መነጽር ነው። ኦልራይት ላሚን ለማምጣት መነጽር ይቀረናል። እቺ ደግሞ አይቻታለሁ እኔ ወይ እንደዚህ ወይም ደግሞ እንደዚህ አይነት ነገር ነው የሚለብሰው አይደል ላሚን። ስለዚህ ከሁለቱም አንድ እንመርጣለን። ለስገው ይሄኛው ይሻላል። የታባቱ ቁጭ ራሷን ይላል። ይሄ ነው ሌራ። ተከታተሉ፣ እንወዳቸዋለን። አሁን የሱ ቪዲዮ ልንሰራ ነው፣ ይለቀቃል ዛሬ ማታ። ቻው። እንደምትመለከቱት ጋይስ ያው ወደ ላሚን ያማል ቀረብ እያልን ነው። አብዛኛው ጊዜ ላሚን ያማል እንደዚህ አይነት ቲሸርቶች ምናምን ፖሎ ምናምን ይለብሳል። ቁምጣ ደግሞ ይለብሳል ካስተዋላችሁ ማለት ነው። ስለዚህ እቺ ቁምጣ እናደርጋለን፣ እቺ እናደርጋለን፣ ካልሲ ደግሞ ይሄኛው እናደርጋለን ማለት ነው። ሌላ ላሚን ያማል የሚያደርገው ነገር እናንተ የምታውቁት ምንድነው? ያንገት ያደርጋል። ስለዚህ ያንገት እናስርለታለን ማለት ነው። እንዴት እራሱ እንደሚመስል ታያላችሁ። ክብሬ እንዳልሽ ሆነ ትረዝማለች። እቺ ግን ላሚን ያማል እንደዚህ ነው በቃ የሚለብሰው። ዳስ ክላሲክ። እቺ እንደዚህ አድርጌ ቦም ጀስት አዲሽን እንዴት ነው ግን እሱን ይመስላል። ማርያም እስቲ ቦይ ካልሲ እስኪ አድርገው። ጫማ ደግሞ ላሚን አብዛኛው ጊዜ ያስተዋልኩት እንደዚህ አይነት ነገሮች ያደርጋል። እንደዚህ አይነት ጥቁር ጫማዎች ያደርጋል። ፈቴ የቀኝም አለች እዚህ። ውይ ፀጉር አንተ አሪፍ ነው። ስማ ላሚን ይላል። ራንኪ ሄይ የታባቱ እሲቴና ማሄሌ ራንኪ ኢሸፈይ እሲቴና አቤት ያሄሌ ራንኪ ቻፓ ይሄ ወላይትኛ የሚቀድመኝ ነገር ነው። ግራ የሚገባኝ ነው ሁሌም እንደዚህ ራንኪ ምን ጎደለው? እስኪ በእናትህ ይሄ የላሚን ነው። ማጋይ እስኪ እንደዚህ በልስ ትንሽ እንደዚህ የታባት ጋይስ አሁን ደግሞ ሀያት ሪጀንሲ ደርሰናል። እስኪ ሽታን የቀረሽ ፋፋፋፋ ነው ኢነርጂ ውስጥ እንድትገቢ ሙድ ላሚን ያማል ሙድ እንድትገቢ ጨርሻታለሁ። እንዴት ትገዛልኛለህ? በቃ ሀብታም ስትሆን እንዳትረሳኝ። ኦኬ ነው ይዳባት። ይሄ ደግሞ ኔክሶ ነው ለብብት ፈልጋለሽ? አይ አቀረብ ችግር የለም። በኋላ አሪፍ ነሽ ያለሽው እራሷም ትነፋለች። ሰው የለም ሌላ በዛ ፖዝ እቺ ግን ትቆለፍ ይራይ። እሺ እንደዚህ እንላለን። በቃ ጋይስ አሁን ወደ ውስጥ ገብተናል። ባይገርማቸው 5 ነጮች አየንና ማለት ነው ማንን ይመስላል ስላቸው ላሚን ያማል ብሎ ነው የጨውት። እግዚአብሔርን ነው የምላችሁ። ቴንክ ዩ በዚህ ጋር ነው የምንሄደው። ይሄው አሁን ያለበት ላግዠሪ ቦታ ደግሞ ምን ያደርጋል መሰላችሁ? ለኢንተርናሽናል ኦዲየንስ አፒሊንግ ያደርገዋል ማለት ነው። እኛው እንደዚህ መውረድ አለበት። በተቻለ አቅም መሸፈን ያለበት ፊትን በዚህ ጋይስ። አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል። ሄይ አየሁ እንደ ቀላል ነች በጣም የሆነ ሳብ ነገር ነው የሚያደርገው። ስልኳን እንደዚህ አስቀምጣታለህ። ከዛ እንደዚህ አደርጋለህ። ከዛ ቡም ኮፍያ ሪላክስ ነው የምታደርገው። ራስህ አፍህ አትክፈት ግን ዝግት አድርገህ በቃ የሆነ እንትን ብሬሷ ስላላረግን لمين خليت بالمين يا لمين يا يمان يا لمين يا شمال يا لمين يا دلال يا لمين يا غدار يا لمين يا يمان اللي عنده يمان ما يخافش. امال لمين هيو شخصيه يا